ጋሼና ወስዳችሁ ቅበሩኝ። የአትሌቷ አሳዛኝ አሟሟት። ሞቴ ቀርቧል፣ አያቴ አጠገብ ቅበሩኝ። ወሎ ጋሼና ያበቀላት ጀግናው አትሌት፣ የመላው ኢትዮጵያ ሕዝብን እንባ ያፈሰሰው የጀግናዋ አትሌት የብርጓል መለሰ አሳዛኝ ህልፈትና አስደንጋጭ ኑዛዜ። ሞቷን ቀድማ ያወቀችው ጀግና ከቀናት በፊት ወርቆቿን ጌጦቿን ለባለቤቷ ሰብስባ በመስጠት እኔ መሞቴ አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሁንላችሁ ስትል በሲቃ ተሰናብታ ነበር። የመጨረሻዋ ልመናዋ ሌላ ቦታ መቀበር አልፈልግም፣ ስሞት ጋሼና ወስዳችሁ አያቴ አጠገብ ቅበሩኝ የሚለው ቃሏ ዛሬ የስፖርቱን ቤተሰብ ልብ ሰብሯል። በጃን ሜዳ የወደቀችው ኮከብ ለኦታዋ ማራቶን ዝግጅት ስታደርግ የነበረችው የብርጓል ዛሬ ማለዳ በለመደችው ሜዳ ላይ በድንገት ወድቃ ሕይወቷ አልፏል። እናታዊ ስስት የሁለት ሕፃናት እናት የቺካጎና የሻንጋይ ድል አድራጊዋ የ38 ዓመቷ የብርጓል ትንቢቷ ደርሶ ዛሬ ለዘላለም ተለይታናለች። ሰሜን ወሎ ዋድላ ወረዳ ጋሼና ከተማ የተወለድሽው ጀግናዋ አትሌት የብርጓል መለሰም በደንብ ሳናውቅሽ ስለተለየንሽ ሐዘናችን መሪር ነው። ጀግናዋ እህታችን ሆይ በሰላም ረፊም። ያንቺም ስም በታሪክ ያንቺን ትዝታ በልባችን ለዘላለም ይኖራል።